የጤናማነት ሚስጥር ቁልፍ ሰላም ጤና ይስጥልኝ። አዎ ህይወትና ሞት ምላሳችን ላይ ነው ሲባል ሰምታችሁ ሊሆን ይችላል። ዛሬ ደግሞ እነግራችኋለሁ። በሽታና ጤና ያለው ህይወት እስትንፋሳችን ላይ ነው። እስትንፋስ ስል ሁለት አይነት ትርጉም አለው። አንደኛው በአፍንጫችን የሚገባውና በአፋችን የሚወጣው አየር ሲሆን ሁለተኛው ደግሞ መንፈስ ነው። ለዛሬ ለዚህ ቪዲዮ ያዘጋጀሁት የመጀመሪያውን በተመለከተ ነው። ወደዚህ ዓለም የገባ ነው ትክክለኛውና የመጀመሪያውን እስትንፋስ በማስገባታችንና በማስወጣታችን ነው። ከዚህ ዓለም የምንወጣው ትክክለኛውን እስትንፋስ ማስገባትና ማስወጣት ባለመቻላችን ነው። በትክክለኛ አተነፋፈስ ጤናማ የሆነ ሐሳብ መፍጠር እንችላለን። ጤናማ ሐሳብ ጤናማ ስሜት ይፈጥራል። ጤናማ ስሜት ጤናማ የሆነ ፍላጎትና ምኞት ይፈጥራል። ጤናማ የሆነ ፍላጎትና ምኞት ጤናማ የሆነ ምግባርን ወይም የአኗኗር ዘይቤን ይፈጥራል። ጤናማ የሆነ ምግባር ወይም የአኗኗር ዘይቤ ጤናማ የሆነ የሰውነት አካልን ይፈጥራል፣ ይቆጣጠራል። ስለዚህ ወገኖቼ ትክክለኛ የሆነ አተነፋፈስ ከምንበላው ምግብ ይበልጣል። ትክክለኛ የሆነ አተነፋፈስ ሐኪማችሁ ካዘላችሁ መድኃኒት ይበልጣል። ትክክለኛ የሆነ አተነፋፈስ ከምትሰሩት የአካል እንቅስቃሴ ይበልጣል። ትክክለኛ የሆነው አተነፋፈስ ከምንተኛው እንቅልፍ ይበልጣል። በዚህ ዓለም ላይ ስንኖር ያለን ጤና የሚቆጣጠረውና የሚወስነው ትክክለኛ የሆነ አተነፋፈስ ነው። ስለዚህ ከሁሉ በፊት ትክክለኛ አተነፋፈስ እንዳላችሁ፣ ትክክለኛ አተነፋፈስ እየተነፈሳችሁ እንደሆነ አረጋግጡ። ትክክለኛ አተነፋፈስ ምን እንደሆነ የማታውቁ ሰዎች ካላችሁ እድሜያችን 5 ዓመት ሳይሞላን የነበረን ተፈጥሯዊና ትክክለኛ የሆነ አተነፋፈስ ነበር። ይህንንም ለማየት ከፈለጋችሁ ጤናማ የሆኑ 5 ዓመት ያልሞላቸው ልጆችን አተነፋፈስ እዩ፣ የውሾችን አተነፋፈስ እዩ፣ የድመቶችን አተነፋፈስ እዩ። ከዛ የራሳችሁን አተነፋፈስ አነጻጽሩ። ተፈጥሯዊና ትክክለኛ የሆነውን አተነፋፈስ ለመሰልጠን የምትፈልጉ ሰዎች ካላችሁ ኮሜንት ባክስ ላይ ገብታችሁ አንድ ቁጥርን ጻፉልን። ይህንን ቪዲዮ ፎሎ፣ ላይክ፣ ሼር አድርጉልን።